ትሁት በመድኃኒት ተመረዘች። የሕክምና ውጤቷም የሚያሳየው በመድኃኒት እንደተመረዘች የሚያሳይ የምርመራ ውጤትም ተገኝቷል። አሁን ላይ ማኪና ማፊ የፍቅር ግንኙነታቸውን አቤል ሲወጣ ጠብቀው ያጧጡፉት ጀምረዋል። በድንገት ሊሳሳሙ ሲሉም ትሁት ክላሳቸው በመግባቷ እጅጉን ተናደውና ተበሳጭተው እሷ ለአቤል ትነግረዋለች በሚል ሳቢያ አሁን ላይ ትልቅ ሴራ ማሲረውባታል። ይሄ ደግሞ ምንድነው? እንድትታገትም ትልቅ ሀሳብ ማፊ አምጥቷል። በዚህ ምክንያት ትሁት ዘይት ግዢ በሚል ሳቢያም ማኪ ከላከቻት በኋላ በአጋቾቹ ታግታለች። ሌላው ደግሞ የትሁት አባት ከገጠር ወደ አዲስ አበባ መጥቷል። የመታገት ሙከራው ከዚህ በፊትም የተደረገ ስለሆነ ምንም ሊደንቅ አይችልም። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ባለ ጀበናዋ ትሁት ክፍል 11ን አበይት ትዕይንቶችና ክስተቶችን የምናስጎበኛችሁ ይሆናል። ከዛም በማስከተል ክፍል 12 ሊፈጠሩ የሚችሉ ነገሮችን የምንዳሰስላችሁ ይሆናል። ታዲያ ከእናንተ ከክቡራን ደንበኞቻችን የሚጠበቀው ቻናሉን ሰብስክራይብ እና ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። በባለፈው ክፍል 10 ላይ ማኪ በጁስ አድርጋ መድኃኒት ትሁትን እንዳጠጣቻት አይተናል። ይህ መድኃኒትም ትሁትን እጅጉን መርዟት ወድቃ ነበርና ወዲያውኑ አፋፍሰው ወስደው ሕክምና ሲያስመረምሯት የምርመራ ውጤቷ የሚያሳየው በመድኃኒት እንደተመረዘች ነበር። ይህንን የማያውቀው አቤል ይህ ውጤት ሲነገረው ግን በእጅጉ አዝኖ በእጅጉም ተከፍቶ እውነት ማንም እንደማያደርገው ስለሚያውቅ ይህንን ልታደርገው የምችለው ማኪ እንደሆነችም ጠረጠረ። አሁን ላይ ትሁት እረፍት ማድረግ እንዳለባትና ምግብም ይሆን መስራት እንደሌለባት ዶክተሩ አጠንክሮ ነግሯታል። ይህንንም የሰማው አቤል መስራት የለብሽም፣ እረፍት ማድረግ የለብሽም፣ ማድረግ ነው ያለብሽ ብሎ አጠናክሮ ተናግሯል። እሷ ግን ያልተረዳችውና ያላመነችበት ምግብ እኮ መሰራት አለበት፣ ቤቱም ቢሆን መጸዳት አለበት እያለች ከአቤል ጋር መከራከር ጀምራለች። አቤል ግን ከጤናሽ አይበልጥምና የግዴታ ዶክተር ያለሽን ማክበርና መፈጸም አለብሽ ሲልም ነግሯታል። እሷም በሀሳቡ ተስማምታ አመሰግናለሁ፣ መልካምነት ከአቅሜ በላይ እየሆነብኝ ነው፣ እሱ ፈጣሪ ክፈልህ እንጂ እኔ እንኳ ከፍዬ አልዘልቀውም ስትልም ምስጋናዋን ለአቤል ቸረችው። አሁን ላይ ማኪና አቤል እጅጉኑ ተፋጠዋል። ምክንያቱም አቤል የጠረጠረው እና እውነታውንም ያረጋገጠው ጁሱ ላይ መርዝ የጨመረችበት ማኪ እንደሆነችና ትሁትንም የመረዘቻት እሷ እንደሆነች በእርግጠኝነት ነገራት። እኔ አይደለሁም እንዲህ ታደርጋለች ብለህ ታስባለህም ስትል መከራከር ግን ጀምራለች ማኪ። በዚህ የተበሳጨችውና የተናደደችው ማኪ በቀጥታ ወደ ትሁት ክላስ ገብታ አንቺ ውሻ፣ አንቺ ነሽ ልትመርጅኝ የነበረው ጁስ ላይ የጨመርሽበት አንቺ ነሽ ስትልም ጠየቀቻት። ሲሊ ለስሊ በማስቀጠልም ጉሮሯን አነቀቻት። አረን አላደረኩም፣ ማን ያለሽ? ምንስ ከየት አገኘሽ? ስትል ስትጠይቃት ትሁት አይ ዶክተሩ ታዲያ ዋሽቶ ነው፣ የምርመራ ውጤቱ የሚያሳየው እኮ መርዝ እንዳደረግሽበት ነበር አለቻት። በዚህ ክርክርና ውዝግብ እንዲሁም መፋጠጥ ላይ ያሉ አቤል ከወደ ውጭ የትሁትን ክፍል ከፍቶ ገባ። ማኪም በጩኸትና በንትርክ ይሄው ደስ ይበልህ፣ መርዛ ልትገለኝ ነበር፣ ፈጣሪ ባያተርፈኝ ይሄው ገላይ ነበር ስትልም ለአቤል ሮሮዋን አቀረበች። በማስቀጠልም ጁሱን ለኔ ነበር ያመጣችው፣ ቃናው ሲቀይርብኝ እንዲሁም ሽታው ሲለወጥብኝ ለራሷ ሰጠኋት ስትልም አስረዳችው። ትሁት በዚህ የተበሳጨችው አቤል እንደዚህ ስትነግረው ውሸት የማትወደው ትሁት ግን ምላና ተገዝታ የእውነት እኔ እንደዛ አላደረኩም፣ ጁሱ አምጭልኝ አለችኝ፣ ጁስ አመጣውላት እንጂ መርዝ የሚባል ከየት አምጥቼ ከየትስ ጨመርኩበት ስትልም ልታስረዳው ሞከረች። እሱ ግን ሊቀበላትና ሊያምናት አልቻለም። ምክንያቱም የምርመራ ውጤቷ መድኃኒት እንደነበር አረጋግጧልና። አቤልም ይህንን በመስማቱ እጅጉን ትልቅ ስህተት ሰራ። ማኪን አምኖ ተቀበላትና ትሁትን በጣም አሳዘናት። ያዳቆነ ሰይጣን እንደሚሉ ነገሩ አሁንም ማኪ ዋና ስራዋ ትሁትን ከቤት ማስወጣትና ከአቤል ማላቀቅ ስለሆነ በባሌም በቦሌም እሷን ማሰናበት ታላቅ ተግባሯ አድርጋ ይዘዋለች። በአንድም በሌላም ትሁትን መሳደብ፣ እረፍት መንሳት እንዲሁም መዝለፍ ተግባሯም አድርገዋለች። ሌላው ደግሞ
ትሁት እጅጉኑ አዝናለች፣ እጅጉኑ ተበሳጭታለች፣ ልቧም ተሰብሯል። ወደ አምላኳም ትማጸን ጀምራለች። አምላኬ ወይ ምን አለበት በዛው ብትገላግለኝ፣ ለምን ሳተረፍከኝ እያለችም አምላኳን ማማረርም ጀምራለች። በዚህ መሃል እያለቀሰችና እያነባች የነበረችው ትሁት ከውጭ ማኪ ገባችና ደክሞኛን እጅጉን ስለደከመኝ እግሬን እንድታሽኝ ይፈልጋለሁ ስትልም ታላቅ ትዕዛዝ አዘዘቻት። በደንብ ሽኝ እያለች የጮኸችባት እያለ በዛውን በማስከተል ማኪ የሰው ልቅምቅም የማንም ልቅምቅም የሰው ልክ አያውቅም አለች። በማስከተል ግን ትሁት ቀበል አረገችና ቢያውቅም አይጠነቀቅም በማለት በአሽሙር ይተራረቡም ጀምረዋል። ማኪና ማፊ በእጅጉ ፍቅራቸውን አጧጥፈውና በተለይ ደግሞ አቤል ሲወጣላቸው ተጠባብቀው ቤት ላይ ፍቅራቸውን መቀጠል ጀምረዋል። አቤል እንደወጣ ቆንጆ ሰዓትን መርጠው ሲገናኙና ሲላፉና ሊሳሳሙ ሲሉ ድንገት ከውጭ ትሁት ትመጣለች። በዚህ የተደናገጡትና የተደናበሩት ማፊና ማኪ ትልቅ የተንኮል ሴራ ዴባ ማሰቡ። ይህ የተደናገጡበትና በጣም ሆኖ የፈሩት ምክንያት ደግሞ ምናልባት እሷ ስላየችን ለአቤል ልትነግረውና ልታስረዳው ስለምችል ይህ ደግሞ ፍቅራችንን እንቅፋት ሊገጥመው ይችላል፣ በመካከላችን ያለው ፍቅር ሊደፈርስ ይችላል ብለው በማሰብ ነበር እሷን ሊያሳግቷትና እንደተለመደው እንደባለፈው ወደ ውጭ ሂጅ በማለት ሊያሳግቷትም እጅጉኑ ትልቅ ሀሳብ ማፊ ያቀረበላት። አይሆንም እንደባለፈው ታመልጣ ትመጣለች ብላ ማኪ ብትነግረውም አይ ችግር የለም እኔ ሰዎችን አዘጋጃለሁ በማለት እሷን በደንብ አስረዳት፣ እንዲሁም አሳመናት። በሀሳቡ የተስማማችው ማኪ ወደ ትሁቴ ክላስ ሄደችና ወዲያውኑ ትሁቴ ኩሽና ላይ ስለነበረች ትሁቴ እንዴት ነሽ ብላ ለሰስ ባለ ቃላት መናገር ጀመረች። ያለመደባትን ያልፈጠረባትን አሁን ላይ ንጹሕ ለመምሰል እንዲሁም ደግ ለመምሰል ትሞክራለች። በማስከተልም ትሁቴ ቅድም ዘይት የለም ብለሻን አይደል? እዛ ጠረጴዛው ላይ ገንዘብ አስቀምጬልሻለሁ፣ ሂጂና አሁን ስራውን ተይውና ሂደሽ ዘይት ገዝተሽ ነይ ስትልም ትዕዛዝ አስተላለፈች። በዚህ እውነት የመሰላት ትሁት እንዲሁም ዘይት ለመግዛት ብቻ የመሰላት ትሁቴ ንጹሐ ትሁት ገንዘቡን አነሳችና ወደ ገበያ ታመራለች። ከሱቅም ሄዳ ዘይቱን ከገዛች በኋላ ወደ ቤቷ በምትመለስበት ሰዓት በቀጥታ አጋቾቹ እንዲሁም ትክክለኛ ማለት ከማፊ ትዕዛዝ ተሰጥቷቸዋልና እንዲሁም ትልቅ ገንዘብ ስለሚከፈላቸው በሱ የተማመኑት አጋቾች ወዲያውኑ አግተው ወሰዷት። ትሁቴ ታገተች። አሁን እጅ ሰጠች። እውነት ትሁቴ ከዚህ በኋላ እውነት ከአቤል እጅጉን ትርቅ ይሆን ወይንስ ተመልሳ እና አቤል ጋር የምትኖርበት አጋጣሚ ይኖር ይሆን? እውነት ይህ ሀሳብ የሚሳካላትና እንዲሁም ደግሞ ከነሱ ከአጋቾቹ አምልጣ የምትመጣ ከሆነስ ህይወቷ ምን ሊመስል ይችል ይሆን? እናንተ ውድ ተመልካቾቻችን ሀሳባችሁን በኮሜንት አስረዱን፣ እንዲሁም ጻፉልን። ማኪ ግን በውስጧ እንግዲህ ዘይት ልገዛ ስለሄደች አሁን ዛሬ እንደ በቀደሙ የምትመለሽ እንዳይመስልሽ፣ ዛሬ ለመጨረሻና ለመጨረሻ ጊዜ እገላገልሻለሁ እያለች በደስታና በሲቃ ከራሷ ጋር ማውራት ቀጥላለች። ሌላው ነገር ደግሞ የትሁቴ አባት በቀጥታ ለትሁቴ ደውሎ እያናገራት ሳለ የኔትወርክ ይሁን የስልክ መቋረጥ ወዲያውኑ ገጠማቸው። ታዲያ በዚህ ስልኳን ትታ ሄደችው ትሁቴ ገበያ ማለት ዘይቱን ልገዛ ሄዳለችና ስልኳንም ትታ ነበር ሄደችው። ታዲያ ከሄደች በኋላ በተደጋጋሚ ስልኳ ላይ የደወሉት አባታቸው የስልኳን ጩኸት ሰምቶ አቤል ከክላሷ ገብቶ ስልኳን ሲያነሳው አባባ ማለትም የትሁቴ አባት ከገጠር ወደ አዲስ አበባ እንደመጣ አበሰራቸው። ታዲያ የት ቦታ እንዳሉ አጠገባቸው ያለ ሰው እንዲነግራቸውም ፈለጉ። ንገረን እስኪ ካጠገባችሁ ያሉ ሰው ማን እንዳለ ሊያናግረኝ ይችላል በማለት ሲጠይቋቸው የሆነ ቦታ እንዳሉ ነግሯቸው ነበር። በትሁቴ መታገት እጅጉን እፎይ ብላ ተደስታና እንዲሁም ጣዝማ ያገኘች ቀበሮ መስላ የነበረው ማኪ እጅጉን አሁን ላይ ሌላ ትኩሳት፣ ሌላ ስብራት፣ ሌላ ጦስ መጣባት። ያ ማለት እሷን ተገላገልኩ ስል ጭራሽ አባቷ ወደ እዚህ መጡ ስትልም ውስጧን አቃጠላት። በቀጣይ ክፍል 12 ላይ ምን ሊከሰት ይችላል? እውነት ትሁቴ በዛው እንደታገተች ትቀር ይሆን? አባባስ ምን መዘዝ ይዘው ሊመጡ ይሆን? በተለይ የትሁቴ አባት
የሚያመጡት መዘዝ የሚያወጡት እውነታ በእጅጉ ይጠበቃል። ምክንያቱም ስለ ትሁቴ ከሀ እስከ ፐ ከመጀመሪያው እስከ መጨረሻው የሚያስረዱን ይመስለናል። ታዲያም የተወሰነ ቀናትን በተወሰነ ክፍሎች ትሁቴም የማትለቀቅ ይሆናል። ከአጋቾች ስር ሆና የተወሰነ ቀናቶችን ትቆያለች። እንዲሁ በቀጣይ ክፍል ዋናውና አንደኛው የተጠባቂው ነገር የትሁቴ አባት የሚያመጡት መረጃ እንደሚሆን እንጠባበቃለን። ውድ ተመልካቾቻችንና አድማጮቻችን ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ ያደርጋችሁ፣ እንዲሁም የምንለቃቸው ቪዲዮዎች ቶሎ እንዲደርሷችሁ የደወል ምልክቷን በመጫን አብራችሁን ትሆኑ ዘንድ እንዲሁም ትወዳጁን ዘንድ በአክብሮት እየጠየቅን የዛሬው ቪዲዮአችን በዚህ ያበቃል። ቀጣይ ክፍል 12 እስከምንገናኝ ድረስ ቸርን ሰንብት። እንዲሁም እናንተ ደግሞ ክፍል 12 ይለቀቅ እያላችሁ ኮሜንት ማድረጋችሁን አትርሱ። ስለነበረን ቆይታ ከልብ እያመሰገን ሁላችሁም ሰናይ ቆይታ ሰናይ ቀን ይሆንላችሁ። ባይ ባይ።